በማቴዎስ ወንጌል ምዕራፍ 7 ቁጥር 28 ላይ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይላል። ኢየሱስ ክርስቶስ እንደምን ያስተምራቸው ነበር አለ? እንደ ጻፎቻቸው፣ እንደ አለቆቻቸው፣ እንደ አስተማሪዎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር ይላል። ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ ሄደን ስናይ ደግሞ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጣቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣንን ሰጣቸው ይላል። ኢየሱስ ክርስቶስ ያስተምራቸው የነበረው እንደምንድን ነው አለ? እንደ ባለስልጣን ያስተምራቸው ነበር። ለምንድን ነው እንደ ባለስልጣን ያስተምራቸው የነበረው ብለን ስናይ ደግሞ እዚህ ምዕራፍ 10 ላይ ምንን ሊሰጣቸው ስለነበር ነው? ስልጣንን ሊሰጣቸው ስለነበር ነው። ስልጣኑ ደግሞ ምድራዊ ስልጣን አይደለም። በምድር የሚገኝ በእውቀት የሚገኝ በገንዘብ የሚገኝ ስልጣን ሳይሆን ከእግዚአብሔር ዘንድ የሆነ በመንፈስ ቅዱስ የተመራ እግዚአብሔር ክርስቶስ ኢየሱስ ራሱ የሰጠው ስልጣን ነው። ይህ ስልጣን ምንድን ነው? 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ይላል። ምን እንዲሏቸው? እንዲያወጧቸው። ርኩሳን መናፍስትን ከሰዎች ላይ ምን እንዲሉ? እንዲያወጡ። ደዌንና ሕመምንም ምን እንዲሉ? እንዲፈውሱ ስልጣንን ሰጣቸው ይላል። እንግዲህ ስልጣንን ክርስቶስ ኢየሱስ አሁን ላይ እያለን እንዴት ነው እግዚአብሔር እኛን እያስተማረን ያለ ነው? ምን ሊያደርገን ነው እያስተማረን ያለ ነው? እንደምንድን ነው እየተማርን ያለ ነው? እግዚአብሔርን ቃል እንደምንማረው እንደዛ ልንሆን ስለሆነ ማለት ነው። እንደ ባለስልጣን እየተማርን ከሆነ ስልጣንን እግዚአብሔር ምን ሊለን ነው? ሊሰጠን ወዷል፣ ሊያካፍለን ወዷል ማለት ነው። ስለዚህ እንደ ባለስልጣን የእግዚአብሔርን ቃል እናንብብ። እንደ ባለስልጣን የእግዚአብሔርን ቃል እንወቅ። እንደ ባለስልጣን ህይወታችንን ስልጣንን ከክርስቶስ ኢየሱስ እንደሚቀበል ሰው ኑሯችንን አኗኗራችንን እንደዛ እናድርግ።